ውድ ተመልካቾች ውክልና በሕግ በተደነገጉ ምክንያቶች እስከሚቋረጥ ድረስ በሕግ ፊት ያለ ጊዜ ገደብ ጸንቶ የሚቆይ ሲሆን የሚደረገውም በሰነዶች ማረጋገጫና ምዝገባ አገልግሎት ወይም የውክልና ስልጣን ለማድረግና ለማዋዋል ሕጋዊ ስልጣን በተሰጠው መስሪያ ቤት መሆን ይኖርበታል። የውክልና ውል የሚቋረጥባቸው ምክንያቶችን በተመለከተ ደግሞ አንደኛው የውክልና ስልጣን በወካዩ ሲሻር። ይህ ማለት በፍትሐ ብሔር ሕግ ከአንቀጽ 2226 እስከ 2228 ባሉት አንቀጾች መሰረት ወካዩ የጊዜና የሁኔታ ገደብ ሳይደረግበት በራሱ ግንዛቤ አስፈላጊ መስሎ በታየው ጊዜ የሰጠውን የውክልና ስልጣን ማንሳት የሚችል ሲሆን በዚህ ጊዜ የውክልና ስልጣኑን ማንሳቱን በወከለበት መስሪያ ቤት ማለትም በሰነዶች ማረጋገጫና ምዝገባ አገልግሎት ቀርቦ ማስመዝገብና ካስመዘገበ በኋላ የውክልናው ስልጣን መሻሩን ለተወካዩ በማሳወቅ ተወካዩ ያለ ስልጣኑ ስራ እንዳይሰራ ማድረግ ይጠበቅበታል። የውክልና ስልጣን ከሚቋረጥባቸው ምክንያቶች መካከል ሁለተኛው የተወካዩ የውክልና ስልጣኑን መተው። በአንቀጽ 2229 መሰረት የውክልና ውሉ እንዲቋረጥ ምክንያት ይሆናል። ይህ ማለት ተወካዩ የውክልና ስልጣኑን ካልፈለገ በማንኛውም ጊዜ የውክልና ስራውን ትቻለሁ ሲል ለወካዩ ማሳወቅ እንደሚችል ከሕጉ ለመረዳት ያስችላል። አንቀጹም 2229 ላይ ተመልክቷል። ሶስተኛው የወካዩ ወይም የተወካዩ መሞት። የወካይ ወይም የተወካይ መሞት የውክልና ስልጣኑ እንዲቋረጥ ያደርገዋል። እንደ ምክንያት ይቆጠራል ማለት ነው። ልዩ ሁኔታዎች እንደተጠበቁ ሆኖ በመርህ ደረጃ ተወካዩ ወይም ወካዩ መሞቱ ወይም የሌለ መሆኑ ከተረጋገጠ ወይም ከጠፋ የመጥፋት ውሳኔ በፍርድ ቤት ከተሰጠበት ወይም ችሎታ የሌለው መሆኑ ወይም ደግሞ መክሰሩ የተገለጸ እንደሆነ የውክልናው ስልጣን ይቋረጣል በማለት የፍትሐ ብሔር ሕግ በአንቀጽ 2230 እና 2232 ላይ ተደንግጎ ይገኛል። አራተኛው የውክልና ስልጣኑ የተገኘው በውል መሰረት አንድን ጉዳይ ለማድረግ ወይም ለማስፈጸም ከሆነ ስልጣኑ የሚወሰነው በተዋዋይ ወገኖች ስምምነት መሆኑን በፍትሐ ብሔር ሕግ አንቀጽ 2181 መሰረት ተደንግጓል። ለምሳሌ ያክል ወካዩ ለተወካዩ የሰጠው ስልጣን ለአንድ ጉዳይ ብቻ ከሆነ ማለትም ቤት ለመሸጥ ብቻ ነው ብላችሁ አስቡ። ከዛም ቤቱ አንዴ ከተሸጠ የውክልና ስልጣን ጊዜው አልቋል፣ የውክልና ስልጣኑም ይቋረጣል ማለት ነው። ስለዚህ ይህ ቤቱ መሸጡ የውክልና ስልጣኑ እንዲቋረጥ ያደርገዋል ማለት ነው።